ዛሬ የምናወራው እንግዲህ በዚህ ሰዓት በዓለማችን ላይ ከዲጂታል ማርኬቲንግ ከፎሬክስ እንዲሁም ከክሪፕቶና ሌሎችም አማራጮች በላይ መነጋገሪያና ተመራጭ ስለሆነው ቢዝነስ ነው። እሱም ዩቲዩብ አውቶሜሽን ይባላል። ስለዚህ ዛሬ በዚህ ጉዳይ ላይ በጣም በሰፊው የምናወራ ይሆናል ማለት ነው። ዩቲዩብ አውቶሜሽን ማለት እንግዲህ በጣም ቀላልና በትክክል ከተረዳችሁትና ከሰራችሁበት ከምንም ነገር በላይ አዋጭ የሆነ ነገር ስለሆነ እስከ መጨረሻው በደንብ ተከታተሉኝ። በእርግጠኝነት ከዚህ ቪዲዮ በኋላ ሁላችሁም ውጤታማ ሆናችሁ ትሰሩበታላችሁ ብዬ ተስፋ አድርጋለሁ። ከዛ በፊት ግን ለቻናሌ አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ በማድረግ ሌሎችም ከዚህ በላይ ጠቃሚና ላይፍ ቼንጀር የሆኑ መረጃዎችን ማግኘት ትችላላችሁ ማለት ነው። አብራችሁን ቆዩ። ዩቲዩብ አውቶሜሽን ምን ማለት ነው? ዩቲዩብ አውቶሜሽን ማለት እንግዲህ ከእኛ ትንሽ ተሳትፎ ብቻ የሚፈልግ በኤአይ በመጠቀም ሁሉም ሰው ሊወደው የሚችል አይነት ቪዲዮ መስራት ማለት ነው። እዚህ ጋር ሁላችንም መረዳት ያለብን ነገር ዩቲዩብ አውቶሜሽን ስንሰራ በአንድ ሀገር ወይም ቋንቋ ብቻ አይወስነንም። ኢንተርናሽናሊ በጣም ከፍተኛ ተቀባይነት የማግኘት አቅሙ እጅግ ከፍ ያለ ስለሆነ በጣም ተመራጭ ያደርገዋል። እሺ ዩቲዩብ አውቶሜሽን ምንድነው? እንዴት ይሰራል? ምን ሶፍትዌሮችንስ መጠቀም አለብን? የሚሉትን እና ሌሎችም የመሳሰሉትን አሁን የምናይ ይሆናል። እንግዲህ ዩቲዩብ አውቶሜሽን በመስራት ውጤታማ የሆኑ ሰዎች በጣም ብዙ ናቸው። ለምሳሌ እዚህ ጋር የምታዩቸውን እንኳን ብንወስድ እጅግ በጣም ከፍተኛ ተቀባይነትና እጅግ በጣም ከፍተኛ ደረጃ ላይ በቀላሉ የደረሱ ናቸው። ስለዚህ ዩቲዩብ አውቶሜሽን ለመጀመር ዝግጁ? በጣም አሪፍ። ዩቲዩብ አውቶሜሽን ለመጀመር ምን ያስፈልገናል? አንደኛውና ዋነኛው እንግዲህ ስክሪፕት ነው። በመቀጠልም ቮይስ ወይም ደግሞ ድምፅ ሲሆን ከዛ በመቀጠል ቪዲዮና ጥሩ ተምኔል ናቸው እና በተቻለ መጠን የምንሰራቸው ኮንቴንቶች ኢንተርናሽናሊ ተቀባይነት ሊያገኙ የሚችሉ ቢሆኑ በጣም ይመረጣል። ምክንያቱም በዚህ ሰዓት በዓለማችን ኢንተርኔት የሚጠቀሙ በቢሊዮኖች የሚቆጠሩ ሰዎች አሉ። ስለዚህ እኛ የምንሰራው ቪዲዮ ሞር ዓለም አቀፋዊ ይዘት ቢኖረው እጅግ በጣም ከፍተኛ የሆነ ተቀባይነት ያገኝልናል ማለት ነው። አሁን ከዚህ በመቀጠል ኢንተርናሽናሊ ተቀባይነት ማግኘት የሚችል ቪዲዮ እንዴት መስራት እንደምንችል የምናይ ይሆናል። ምንም የሚያሳስብ ነገር የለም። በጣም ቀላልና ቆንጆ በሆነ መንገድ ለማየት እንሞክራለን። እንግዲህ ብዙውን ጊዜ ኢንተርናሽናል ኮንቴንት ለመስራት ብዙ ሰዎች ሲጨናነቁ እናያለን። ይሄ ኮንቴንት በጣም ቆንጆ መሆን አለበት። እንዲሁም የእውነት ወደነው የምንሰራው ቢሆን ይመረጣል። ለምሳሌ ኢንተርናሽናል ሪያክሽን የሚሰሩ ሰዎችን ብንወስድ ብዙ ሰዎች ቪዲዮአቸውን የሚመለከቱት የእነሱን ሪያክሽንና የተለያዩ ስሜቶች ለመመልከት ነው እንጂ ቪዲዮን ብቻ ለማየት እንዳልሆነ ይታወቃል። ስለዚህ እንደዚህ አይነት ነገሮች ማለትም ኦዲየንስ ትኩረት የሚያደርግባቸውን አይነት ነገሮች በመለየት መስራት ይመረጣል ማለት ነው። ስለዚህ እኛ የምንሰራው ኮንቴንት በጣም ጥሩ ከሆነ በዩቲዩብ አውቶሜሽን አማካኝነት ኢንተርናሽናሊ ቪዲዮአችን መታየት ይችላል ማለት ነው። ስለዚህ ቀደም ከላይ የዘረዘርናቸውን ማለትም ስክሪፕት፣ አውዲዮ፣ ቪዲዮና ተምኔል ያልናቸውን እንዴት በአውቶሜሽን እንደምናዘጋጅ እንይ። የመጀመሪያው እንግዲህ ስክሪፕት ነው። ስክሪፕት እንግዲህ እንደሚታወቀው የቪዲዮአችን ዋናውን ኮንሰፕታችንን ጽፈን የምናዘጋጀው ነገር ሲሆን ይህን ስክሪፕት ለማዘጋጀት እንግዲህ ቀላሉና ተመራጩ ነገር ኤአይ ቻት ነው። ስለዚህ እንደ ቻት ጂፒቲ ሊሆን ይችላል፣ እንደ ዲፒአይ እና ሌሎችም የመሳሰሉትን አይነት ስክሪፕት መጻፍ የሚያስችሉንን ኤአይዎች መርጠን በመጠቀም ስክሪፕት ጀነሬት ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር እንደምታዩት እኔ ተመራጮኛ ያገኘሁት ዲፒአይ የሚባለው ኤአይ ቻት ስለሆነ እሱን በመጠቀም ስክሪፕቴን ጀነሬት አደርጋለሁ ማለት ነው። በምታዩት መንገድ የራሴን የሆነ ኮንቴንት ጽፌለታለሁ። ስለዚህ በዚህ ኮንቴንት ላይ ተመስርቶ ኤአይ ቻታችን ስክሪፕት ጀነሬት እንዲያደርግልን እንጠይቀዋለን ማለት ነው። በምታዩት መንገድ በምታዩት ፍጥነት እኛ የፈለግነውን አይነት ስክሪፕት ጀነሬት ያደርግልናል ማለት ነው። እንደምታዩት ጀነሬት አድርጎ ጨርሶልኛል። ስለዚህ የስክሪፕታችን ጉዳይ ሙሉ በሙሉ እዚህ ጋር አለቀ ማለት ነው። ቀጣዩ እንግዲህ የምንሰራው አሁን ጀነሬት ያደረገልንን ስክሪፕት ወደ ድምፅ ወይም ደግሞ ቮይስ መቀየር ነው። ይህም በሁለት አማራጭ መጠቀም እንችላለን። የመጀመሪያው በራሳችን ድምፅ እያነበብን ሲሆን፣ ሁለተኛው ደግሞ አሁንም ኤአይ ዌብሳይቶችን በመጠቀም ድምፅ ወደ ቮይስ የሚቀይሩ የተለያዩ ኤአይ ዌብሳይቶች ስላሉ እነሱን ተጠቅመን ስክሪፕታችንን ወደ ድምፅ መቀየር እንችላለን ማለት ነው። ስለዚህ አሁን ያየናቸውን ሁለቱን አማራጮች ተጠቅመን ለእኛ የሚመቸውን መርጠን መስራት እንችላለን ማለት ነው። ስለዚህ ለዚህም ከሚጠቅሙ የኤአይ ዌብሳይቶች ውስጥ ዋነኞቹ እንደ ኢንቪዲዮ እንዲሁም ኦፕን ኤአይ የመሳሰሉትን ዌብሳይቶች መጠቀም እንችላለን ማለት ነው። ስለዚህ እንደምታዩት እኔ አሁን ለምሳሌ ኦፕን ኤአይን በመጠቀም ቀጥታ ቅድም የጻፍኩትን ስክሪፕት አፕሎድ ካረኩለት በኋላ ወዲያውኑ ወደ ቮይስ ይቀይርልኛል ማለት ነው። እዚህ ጋር እንደምታዩት በወንድ ድምፅ፣ በሴት ድምፅ የተለያዩ አይነት የድምፅ አማራጮች አሉ። እነሱን መርጠን ከነዛ ውስጥ በመረጥነው ድምፅ መሰረት ስክሪፕታችንን ወደ ቮይስ ይቀይርልናል ማለት ነው። እንደምታዩት አሁን ቅድም የሰጠሁትን ስክሪፕት ሙሉ በሙሉ ወደ ድምፅ ቀይሮልኛል ማለት ነው። እሱን ዳውንሎድ አድርጌ አስቀምጣለሁ ማለት ነው። ስለዚህ አሁን በመቀጠል ኤአይ ቻትን በመጠቀም ስክሪፕት ሰርተናል። እንዲሁም ደግሞ የሰራነውን ስክሪፕት ወደ ድምፅ ቀይረናል ማለት ነው። ስለዚህ ቀጣዩ ስራ የሚሆነው ምንድነው? እስካሁን የሰራነውን ወደ ምስል ወይም ደግሞ ወደ ቪዲዮ መቀየር ይሆናል ማለት ነው። ይሄን ለመስራት እንግዲህ አሁንም የኛ ፍላጎት ይወስነዋል። ከፈለገን ራሳችን የተለያዩ ፍሪ ቪዲዮዎችን ዳውንሎድ በማድረግ እነሱን ተጠቅመን ኤዲት ማድረግ እንችላለን። እነዚህን ከኮፒራይት ነፃ የሆኑ ቪዲዮዎች ደግሞ ከየት ማግኘት እንደምትችሉ ከዚህ በፊት በሰራሁላችሁ ቪዲዮ ውስጥ ስላለ እሱን አይታችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እነዚህን ቪዲዮዎች ዳውንሎድ ካደረግን በኋላ ራሳችን
የቪዲዮ ኤዲቲንግ ስኪል ካለን ኤዲት በማድረግ መስራት እንችላለን ማለት ነው። ለዚህም ደግሞ በዋነኝነት እንደ ካፕከት እና የመሳሰሉትን ሌሎችም አሪፍ የሆኑ አፖችን መጠቀም እንችላለን ማለት ነው። ነገር ግን ደግሞ ቪዲዮ ኤዲቲንግ ላይ ብዙም ጥሩ ካልሆንን አሁንም የምንጠቀመው ኤአይ ቻት ይሆናል ማለት ነው። ይህንንም የሚሰሩልን በጣም ብዙ የኤአይ ዌብሳይቶች አሉ። ለምሳሌ እኔ የምጠቀምበት invideo.ai የሚለው ዌብሳይት ነው። በጣም አሪፍና የፈለግነውን አማራጭ ተጠቅመን የሰራነውን ማንኛውንም አይነት ቮይስ ወደ ቪዲዮ ይቀይርልናል ማለት ነው። ስለዚህ invideo.ai በጣም አሪፍ ዌብሳይት ነው። እኔም ሪኮመንድ አደርጋችኋለሁ ማለት ነው። እንደምታዩት አሁን እኔም የሰራሁትን ቮይስ invideo.ai ላይ አፕሎድ ካደረኩት በኋላ እንደምታዩት በዚህ መሰረት ወደ ቪዲዮ ቀይሮልኛል ማለት ነው። የተለያዩ ምስሎችን ጄነሬት አድርጎልኝ ወደ ቪዲዮ ቀይሮልኛል ማለት ነው። ይሄንን ዳውንሎድ አድርጌ መጠቀም እችላለሁ ማለት ነው። እሺ እዚህ ጋር እንዳየነው ኢንቪዲዮን በመጠቀም ብቻ የሰራነውን ድምጽ ወደ ቪዲዮ መቀየር ችለናል ማለት ነው። ስለዚህ አሁን ዋናዎቹን ማለትም ስክሪፕት፣ ቮይስ እንዲሁም ቪዲዮ ሰርተን ጨርሰናል ማለት ነው። ነገር ግን ሌላ በጣም ወሳኝ ነገር ይቀረናል። እሱም የሚሆነው ምንድነው ማለት ነው? የቪዲዮአችን የፊት ገጽ ወይም ደግሞ ተምብኔል ማለት ነው። ስለዚህ አሁን ተምብኔላችንን እንዴት እንሰራለን የሚለውን አብረን የምናየው ይሆናል ማለት ነው። እንደሚታወቀው እንግዲህ ተምብኔል ለቪዲዮአችን መታየት በጣም ወሳኝ ሚና የሚጫወትልን ነገር ነው። ስለዚህ በጣም በጥንቃቄና ሰዎችን በቀላሉ ቀልባቸውን ሊስብ በሚችል መንገድ የተሰራ መሆን አለበት ማለት ነው። ስለዚህ ተምብኔል ለመስራት ደግሞ አሁን እንደ አማራጭ አሁንም ሁለት አማራጮች ይኖሩናል ማለት ነው። የመጀመሪያው አማራጭ የሚሆነው እንግዲህ እኛ የፎቶ ኤዲቲንግ ወይም ደግሞ የተምብኔል አሰራር ወይም የግራፊክስ ክህሎት ካለን በቀላሉ እንደ አዶቤ ፎቶሾፕ ወይም ደግሞ ፒክስል አርትስ የመሳሰሉትን በመጠቀም መስራት እንችላለን ማለት ነው። እንዲሁም በተጨማሪ እኛ ሙሉ በሙሉ የመስራት ስኪል እንኳን ባይኖረን እንደ canva.com የመሳሰሉትን ዌብሳይቶች በመጠቀም ደግሞ እነሱ የሚሰጡንን የተምብኔል አይዲያዎችን የኛን የራሳችንን ነገር አድ በማድረግ የተወሰኑ ኤዲቲንጎችን ብቻ በማስተካከል መስራት እንችላለን ማለት ነው። ነገር ግን አሁንም እነዚህን ኤዲቲንጎች የመስራት ስኪል ጋፕ ካለብን ወይም ደግሞ እነዚህን ለመስራት በቂ ስኪል ከሌለን አሁንም የምንጠቀመው ምን ይሆናል ማለት ነው? ኤአይ ዌብሳይቶችን ይሆናል ማለት ነው። ለዚህም ደግሞ በጣም ሁነኛ መፍትሄ ነው ብዬ የማስበው እኔም በጣም የምጠቀምበት leonardo.ai የሚባል ዌብሳይት አለ ማለት ነው። ይሄ ዌብሳይት እንግዲህ እናንተ የምትፈልጉትን አይዲያ ማለትም ቪዲዮአችሁ ላይ የተጠቀማችሁትን አይዲያ ታስገቡለትና በምታዩት መንገድ በጣም በአሪፍ ሁኔታ ተምብኔል በአራት አማራጮች ጀነሬት ያደርግላችኋል ማለት ነው። እዚህ ጋር ማስተዋል ያለባችሁ እስካሁን የነገርኳችሁ ዌብሳይቶች በሙሉ ፍሪና በነፃ መጠቀም የምትችሏቸው ዌብሳይት መሆናቸውን መዘንጋት የለባችሁ ማለት ነው። እንደምታዩት ዩቲዩብ አውቶሜሽን የሚል ታይትል ሰጥቼዋለሁ። ይሄን በመሰለ አራት አማራጭ ጽድት ያለ ተምብኔል ጀነሬት አድርጎልኛል ማለት ነው። ይሄንን ጀነሬት ያደረገልኝን ተምብኔል ከፈለኩኝ አውርጄ አንዳንድ ነገሮችን ላዩ ላይ መጨመር እችላለሁ። ካልሆነም ግን እንደወረደም መጠቀም እንችላለን ማለት ነው። እንደናንተ እንደምትሰጡት አይዲያ ይወስነዋል ማለት ነው። ስለዚህ እንደምታዩት እነዚህን ዋና ነጥቦች አይተናል። እዚህ ጋር እንግዲህ እንደምታዩት ኤአይ እንዴት ስራችንን እንደሚያቀልልና በጣም ብዙ አማራጮችን እንደሚሰጠን አብረን አይተናል ማለት ነው። ስለዚህ አሁንም እናንተ ኤአይን በመጠቀም የምትሰሩትን የቪዲዮ አይዲያ ማለትም በዚህ ሰዓት እንደ ዓለማችን ተቀባይነት ያላቸውን የቪዲዮ አይዲያዎችን ማግኘት እንችላለን ማለት ነው። ከዚህም በተጨማሪ ሌላው ማድረግ ያለብን ነገር ምንድነው? ቪዲዮአችን ላይ የምንሰራቸው ለምሳሌ እንደ አዳዲስ ቴክኖሎጂዎችን ሪቪው ማድረግ ሊሆን ይችላል። እንዲሁም የተለያዩ ዌብሳይቶች ሊሆኑ ይችላሉ። መረጃዎችንም ስንሰራ ከታች ዲስክሪፕሽን ላይ ሪቪው ያደረግናቸው እቃዎችም ሊሆኑ ይችላሉ። ብቻ እነዚህን የምናገኝባቸው ለምሳሌ አሊኤክስፕረስ ሊሆን ይችላል፣ አማዞን ሊሆን ይችላል፣ እንዲሁም ሌሎች የመሳሰሉት ሊሆኑ ይችላሉ። ሪቪው ያደረግናቸውን ዌብሳይቶች ሊንኮችም ሊሆኑ ይችላሉ። እነዚህን ዲስክሪፕሽን ላይ ማስቀመጥ ይኖርብናል ማለት ነው። ምክንያቱም አንደኛ ነገር ተመልካቾች ያዩትን ነገር በቀላሉ ለማግኘት ያግዛል። በተጨማሪም ደግሞ የተለያዩ ስፖንሰሮችን ይስብልናል ማለት ነው። ስለዚህ በአጠቃላይ እንዳየነው ዩቲዩብ አውቶሜሽን በጣም ቀልጣፋና ጊዜ ቆጣቢ ነው ማለት ነው። ስለዚህ ከኛ የሚጠበቀው ምንድነው? ኢንተርናሽናሊ መታየት የሚችሉ ሀሳቦችን ብቻ እየፈጠር ከኤአይ ጋር በመሆን በጣም ብዙ ጥራት ያላቸውን ቪዲዮዎችን መስራትና መልቀቅ እንችላለን ማለት ነው። እዚህ ጋር አሁንም ቢሆን ሁላችሁ ማወቅ ያለባችሁ ነገር የእኛ ኮንቴንት ጥሩ ካልሆነ ዩቲዩብ አውቶሜሽን ስለሰራን ብቻ ውጤታማ እንሆናለን ማለት አይደለም። ስለዚህ በጣም ልንጥርና ጥሩ ሀሳቦችን በየጊዜው ለመፍጠር መሞከር የግድ ነው ማለት ነው። በተጨማሪም የተለያዩ ኢንተርናሽናል ዩቲዩበር የሆኑ ሰዎች ጋር ፔጃቸው ላይ በመሄድ ቪዲዮቸውን በመመልከት በጣም ብዙ ነገር ከነሱ መማር እንችላለን ማለት ነው። ለምሳሌ አቀራረባቸው ሊሆን ይችላል፣ ኤዲቲንግ የመሳሰሉትን ሌሎችም ነገሮችን መረዳትና ወደ ራሳችን መንገድ መቀየር እንችላለን ማለት ነው። ምክንያቱም ዩቲዩብ ላይ ያለ ጥረትና ያለ ልፋት ዝም ብሎ ስኬታማ አይኮንም። ስለዚህ በጣም ጎብዘን ሁሌ አዲስ ነገር ይዘን መምጣት ይኖርብናል ማለት ነው። እንግዲህ በዛሬው ቪዲዮ በጣም ብዙ ጠቃሚ ነገሮችን እንደነገርኳችሁ አልጠራጠርም። እናንተም እንግዲህ ተስፋ ሳትቆርጡ በርትታችሁ የምትሰሩ ከሆነ በዩቲዩብ አውቶሜሽን አማካኝነት በአጭር ጊዜ ስኬታማ መሆናችሁ የማይቀር ነው። በዚህ ቪዲዮ የነገርኳችሁን ኤአይ ዌብሳይቶችን በሙሉ ከታች ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል። ቪዲዮአችንን ላይክ ማድረግ እንዳይረሳ፣ እንዲሁም ጥያቄና ሀሳብ አስተያየት ካላችሁ ኮሜንት አድርጉልን። በቀጣይ በሌላ ቪዲዮ እንገናኛለን። አመሰግናለሁ።